ሰላም ጤና ይስጥልኝ የተወደዳችሁ ክቡራትና ክቡራን ተመልካቾቻችን፣ ሀብታሙ ረታ ወይም አፋይ ማርያም ልጅ ከታላቋ ብሪታንያ ዩናይትድ ኪንግደም እንግሊዝ ለንደን ከተማ ዛሬ በጣም እጅግ በጣም ለኛ ለኢትዮጵያውያን እና ኤርትራውያን እንዲሁም በራሳችን ቋንቋ ችግሮቻችንን የምንሰማበት ወይም የምንጠይቅበት እጅግ ደስ የሚል ቦታ ነው ይዣችሁ የመጣሁት። እርግጠኛ ነኝ ብዙዎቻችሁ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። ይህንን ቪዲዮ በተለይ ዩናይትድ ኪንግደም እንግሊዝ ሀገር ላይ ለሚኖር ወዳጆቻችሁ ሼር እንድታደርጉ በአክብሮት እጠይቃለሁኝ። አብራችሁን ቆዩ። መልካም የምስራች ከሀበሻ ታክስ ሰፖርት። በለንደን መቀመጫውን ያደረገው ድርጅታችን ለግለሰቦችና ለስሞል ቢዝነሶች የሚሆኑ በርካታ አገልግሎቶችን ይዞ ወደ እናንተ ቀርበዋል። ለግለሰቦች የምንሰጣቸው አገልግሎቶች ሰልፍ ኤምፕሎይመንት መመዝገብና ዩቲአር ለመቀበል፣ የእንግሊዝ ዜግነት ማግኘት፣ ቋሚ የመኖሪያ ፍቃድ፣ የባልና ሚስት አሊያም ቪዛ አደሳ፣ የእንግሊዝ ጉብኝት ቪዛ፣ የግብዣ ደብዳቤ ዝግጅትና ማመልከቻ የመሳሰሉትን በኢሚግሬሽንና ተያዥ ቅጾችና ሂደቶች ላይ የተሟላ ድጋፍና አገልግሎትን ከኛ ዘንድ እንሰጥዎታለን። መንጃ ፍቃድን በተመለከተ ሐሳብ አይግባው። የቲዮሪ ፈተናን በኦንላይን በያሻው በአካል እንዲወስዱ እናግዞታለን። የላይፍ ኢን ዘ ዩኬ ፈተና መተግበሪያን ጥንቅቅ አድርገው እንዲረዱም እንደግፎታለን። የግብር መመለሻ ታክስ ሪተርን አገልግሎት ካስፈለገውም ወደ ሀበሻ ታክስ ሰፖርት ሃሎ ይበሉ። ምን ይሄ ብቻ! ለስሞል ቢዝነስም ቢሆን ሐሳብ አይግባው። ቡክኪፒንግ፣ ኢንካም ኤንድ ኤክስፔንስ ትራኪንግ ማለትም ገቢና ወጪ ክትትል፣ ዓመታዊ የታክስ ክፍያ ዝግጅት፣ የድረገጽ ግንባታና የሀበሻ ሱቆችን በተመለከተ ከእኛ ዘንድ ሁነኛ መላ ያገኛሉ። አድራሻችን ለንደን ፖስት ኮድ TW1 3QS። ለበለጠ መረጃ በስልክ ቁጥራችን 020 35 76 05 07 ላይ ይደውሉልን። ሀበሻ ታክስ ሰፖርት ለኑሮ ቅለ። እሺ፣ እጅግ አድርጌ ከልብ አመሰግናለሁ። አፋ እባላለሁኝ። ሀበሻ ታክስ ሰፖርት ማን ነው? እስኪ እንተዋወቅ በርሶ መጀመሪያ። እሺ፣ እኔ ታውቀኛለህ መሰለኝ ስሜን። ልዩ እባላለሁ፣ ልዩ ወዳጅ እባላለሁ። በዚህ ሀገር ላይ ብዙ የተለያዩ ካምፓኒዎች ላይ በአካውንቲንግ ሙያ እሰራለሁኝ። አሁን ግን ያው የእኛን ኮሚኒቲ ችግሮችን በማየት ለምን በራስ ጀምሮ የእኛን ኮሚኒቲዎችን ሰፖርት ለምን አላደርግም በሚል ሀበሻ ታክስ ኤንድ ሰፖርት አቋቁመናል። እንግዲህ ከተቋቋመ በቅርብ ጊዜ ነው። እንግዲህ ወደ አንዳንድ ነገሮች እስከሚያልቁ ድረስ ነው እንጂ 1-3 ወር ምናምን ቢሆን ነው ገና ከተቋቋመ። እንግዲህ ዋናው ዓላማችን ያቋቋምንበት ዋናው ዓላማ የእኛ ኮሚኒቲ ብዙ ጊዜ በተለይ በቋንቋም ችግር ሊሆን ይችላል፣ አንዳንድ የህጎችን ችግር ባለማወቅም ሊሆን ይችላል እና ብዙ ጊዜ እንደሚፈለገው ለምሳሌ ታክስን በተመለከተ ሌሎችም ኤኒ የሆም ኦፊስ አፕሊኬሽን በተመለከተ እዛ ላይ ብዙ ችግሮች እንዳሉና ክፍተቶች እንዳሉ ስለተረዳን ያንን ክፍተት ለመሙላት ነው ይሄን ሀበሻ ታክስ ኤንድ ሰፖርት የሚለውን ያቋቋም ነው። በጣም እሺ፣ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ ሀበሻ ታክስ ሰፖርት እንግዲህ ከስሙ ስንነሳ እኛ በተለይ እዚህ ዩኬ ውስጥ የምንኖር ሰዎች ቅድምም እንዳሉት በቋንቋ በቸልተኝነት በተለያዩ ነገሮች ምክንያት ውስጥ በጣም ብዙዎቻችን ያላስፈላጊ ነገር ውስጥ ገብተናልም እየገባንም ነው እና ይህንን እንደዚህ አይነት ደግሞ በራሳችን ቋንቋ ተግባብተን ችግሩንም ከኔም እንደሚጠብቀው ምክንያቱም ዩኬ የማትደራደረባቸው ነገሮች ቢኖር አንዱ ታክስ ነው። በምንም ነገሮች ላይ ኤክስኪውዝ አታውቅም እና ይህንን ደግሞ እኛ በጣም በተለይ የኛ ማህበረሰብ ኮሚኒቲያችን ላይ ይህንን እንትኑን ምን ያህል ጥልቅ ድረስ አለማወቅ ብዙ ዋጋ ያስከፈላቸው ሰዎች አሉ። በአሁኑ ሰዓት ላይም በዚህ ውስጥ ብዙ ችግር ውስጥ ገብተው ያሉ ሰዎችም አሉና ይሄ ነገር ከስሙ ስንነሳ ሀበሻ ታክስ ሰፖርት ከስሙ ራሱ በጣም ደስ ይላል እና በጣም እጅግ አድርጌ አመሰግናለሁ። እንደው ምን አገልግሎት ነው የምትሰጡት?
የምንሰጣቸው አገልግሎቶች እንግዲህ በሁለት ዋና ዋና ነገሮች ይከፈላሉ። ለግለሰቦች ፎር ኢንዲቪጁዋልስ እና ሌላ ደግሞ ስሞል ቢዝነስ፣ ለምሳሌ ሬስቶራንት ሊሆን ይችላሉ፣ አበሻ ሬስቶራንት፣ ሌላም ኮሚኒቲ ከኛም ኮሚኒቲ ውጭ ያሉ ትንሽ ስሞል ቢዝነስ ላይ ፍሪላንሰርስ፣ ሶል ትሬደርስ፣ እነዚህ ለእነሱ ነው የምንሰጠው። በሁለት መልኩ ነው የሚከፈለው። ፎር ኢንዲቪጁዋልስ እንግዲህ የአበሻ ኮሚኒቲን ኮንሲደር በማድረግ ለምሳሌ አንድ ሰው በቀጠር ኢምፕሎይድ ሆነ ይሰራል። ከዛ በኋላ ደግሞ ወደ ሰልፍ ኢምፕሎይድ ሆኜ የራሴን ቢዝነስ መስራት ፈልጋለሁ፣ ወይ ደግሞ ኮንስትራክሽን ላይ እንደምታውቀው በሰልፍ ኢምፕሎይድ መስራት ይቻላል። እንዴት መሆን ይችላለሁ? እንዴት ነው አፕሊኬሽኑ የሚለው ላይ ኤኒ አፕሊኬሽን በተመለከተ ድራይቪንግ ላይሰንስ አፕሊኬሽን ሊሆን ይችላል። ማንኛውም ትንሽ የሚሆን ትልቅ አፕሊኬሽኖችን እሱን ሰፖርት ማድረግ ነው መጀመሪያው። ሌላው ለምሳሌ ብሪቲሽ ሲቲዝን ሲኮን ለምሳሌ ናቹራላይዜሽን አፕሊኬሽን ፕሮሰሱን ማለት ነው። ሌላው ኢንዴፊኒት ለምሳሌ ሰዎች ሲያመለክቱ ፎርሙ እንደምታውቀው በጣም አድካሚ እንትን ነው እና አንድ ነገር ሚስ ካደረግ የከፈልከው ገንዘቦች አይመለሱም እና ያ ነገር እንደ ሀፕን እንዳደረግ በጥንቃቄ አፕሊኬሽኖችን እሱ መሙላት ነው። ሌላ ለምሳሌ ኤክስቴንሽን ለምሳሌ በጋብቻ የመጡ ሰዎች በየ2 ዓመት ተኩሉ ያመለክታሉ ኤክስቴንድ ማድረግ አለባቸው ቪዛቸውን። በዛን ጊዜ እሱንም አፕሊኬሽን ምን እንደሚያስፈልጉ እና አፕሊኬሽኑ በጥንቃቄ ሙላት እሱንም ሰፖርት እናደርጋለን። ሌላው ለምሳሌ ከኢትዮጵያም ሆነ ከሌላ ዓለም ላይ ሰዎችን በመጋበዝ ከዛ በኋላ ፎርም ይሞላል። እሱ በጣም አድካሚ ፎርም አለው። እሱንም ሰፖርት ማድረግ ለምሳሌ አንድ ሰው ቤተሰቡን ኢንቫይት ቢያደርግ የትኛውን ፕሮሰስ ቢከተል ነው ምን ዶክመንቶች ቢያሟላ ነው ሰክሰስ ሬቱ ጥሩ የሚሆነው የሚለውን ነገር ላይ እሱን አድርገን ለዛ የሚሆን እሱን ነገሮች ሰፖርት እናደርጋለን ማለት ነው። ሌላ ዋነኛው ሰልፍ ኢምፕሎይድ የሆኑ ሰዎች ለምሳሌ በዩቲአር ኮንስትራክሽን የሚሰሩ ኤኒ ሰልፍ ኢምፕሎይድ ለምሳሌ ኡበር ድራይቨርስ ሊሆኑ ይችላሉ። አመታዊ ታክሳቸውን ራሳቸው ነው ሰርተው የሚያስገቡት እና እሱን ኤችኤምአርሲ ደግሞ ታክስ ኦፊስ እውቅና በሰጠው እና ምንም ጥያቄ በማያመጣ መልኩ መክፈል ያለባቸው እና ወይ ደግሞ ሪፈንድ ካላቸው ደግሞ ምን ያህል ተመላሽ ያገኛሉ የሚለውን ነገር እሱን እንሰራላቸዋለን ማለት ነው። ለኢንዲቪጁዋል ሴ ነው። ለስሞል ቢዝነስ ደግሞ ቡክኪፒንጋቸውን እንዳለ ለምሳሌ ሰራተኞች ቢኖሯቸው ለነሱ ፔስሊፕ ማዘጋጀት ሊሆን ይችላል። ኤክስፔንሳቸውን ሪካርድ ማድረግ ሊሆን ይችላል። ሌላ ባንክ ሪኮንሲሌሽናቸውን ኤኒ አካውንቲንግ ቡክኪፒንጋቸውን እነሱን መውሰድ እንችላለን ማለት ነው። ሌላው ዌብሳይት ዲቨሎፕመንት ትንሽ ካምፓኒዎች ወይ ደግሞ ሰልፍ ኢምፕሎይድ ሆነው የራሳቸውን ቢዝነስ መጀመር የሚፈልጉ ኢትዮጵያንም ሆነ ኤርትራውያን ወይ ደግሞ ሌሎችም ለእነሱ ዌብሳይት የሚፈልጉት አይነት ዌብሳይት ዴቨሎፕ ማድረግ፣ ሞባይል አፕ ለምሳሌ ከዌብሳይታቸው ጋር ኢንቴግሬትድ የሆነ ሞባይል አፕ ከፈለጉ እንደዛ እሱንም ማዘጋጀት እንችላለን። ዋና ዋናዎቹ እነዚህ ናቸው። ዋው በጣም ደስ ይላል። እንግዲህ ምናልባት አሁን በተዘረዘረው ላይ ምናልባት አገልግሎቱን የሚፈልጉ ኢትዮጵያውያንና ኤርትራውያን እንዲሁም ትውልደ ኢትዮጵያውያን የሆኑ ሰዎች በእንደዚህ አገልግሎቱ ማድረግ ቢፈልጉ የእናንተ በትክክለኛ አድራሻችሁ የት ነው? አድራሻችን እዚሁ ለንደን ትዊክናም የሚባል ቦታ ነው። ፖስት ኮዱ TW1 3QS ልክ ትዊክናም ስቴሽን ጎን ጋ ነው። እዛ ጎን ጋ 2 ደቂቃ ማያስገድ ትዊክናም ስቴሽን እዛ ጋ ነው ያለው። ሬገስ ሃውስ የሚባል 7ኛ ፎቅ ላይ ነው ያለነው። ኦኬ። ስልክ ቁጥር፣ ዌብሳይት ምናምን አላችሁ? ዌብሳይት አለን። ዌብሳይታችን www.habeshatax.co.uk ነው እና ስልካችን እዛው ላይ አለ። ስልካችን የላንድ ላይን ከፈለጉ 0203-576-0507 ይሄ ስልካችን ነው። ወይ ደግሞ ፐርሰናል ሞባይል ነምበር እዛ ላይ አለ፣ በዛ መደወል ይችላሉ። ሌላው ዌብሳይታችን ላይ ቢገቡ ሰርቪስ ቡክ ማድረግ ይችላሉ። ቀድሞ እዛ ላይ አለ። ዌብሳይቱ ላይ በደንብ እናስተዋውቀዋለን። እዛ ዌብሳይት ላይ የፈለጉት ሰርቪስ ለምሳሌ ታክስ ሪተርን ከሆነ እዛው ክሊክ አድርገው ኢንፎርሜሽናቸውን ሞልተው ሲያደርጉ እኛ ጋር አውቶማቲካሊ ይደርሰናል። ከዛ በኋላ ታይም ስሎት ቡክ እናደርግላቸዋለን። ከዛ መጥተው ጨርሰው ይሄዳሉ ማለት ነው። ሌላ ዌብሳይታችን ተጨማሪ ነገር ያለው ከዚህ ከሰርቪሶች የተጨማሪ አንዳንድ ፕሮዳክቶችንም ለምሳሌ የሀበሻ የሚሆኑ አብሮ የዚህ የሀበሻ ታክስ ኤንድ ሰፖርት እንደ ሲስተር ካምፓኒ አድርገን እንትን ያለው እና ኦንላይኖች ላይ ኤኒ ሀበሻ ፕሮዳክት ከበርበሬ ሽሮ ምናምን ጀምሮ እስከ ሀበሻ ልብሶች፣ መጽሐፍቶች እነሱንም እዛ ኦንላይን ላይ
ልክ እንደ አማዞን ማለት ነው አገልግሎት ይሰጣል። እዛ ላይ አገልግሎት ማድረግ እዛ ላይ ቡክ ማድረግ ይችላሉ፣ ሾፕ ማድረግ ይችላሉ። ባሉበት ቦታ ላይ ዴሊቨር እናደርግላቸዋለን ማለት ነው። ይሄን ሰርቪስ አለ። ዋው በጣም ደስ ይላል። አንድ ሰው ምናልባት እናንተ ጋር መምጣት ከፈለገ ምንድነው መስፈርቱ? የሆነ ምክንያቱም የመማከር የሚሆን የሚጠይቁትም ጥያቄውን በስልክ ነው ኢሜይል ነው እንዴት ነው? ምንድነው በዌብሳይቱ ላይ ካደረጉ ለምሳሌ በኢሜይል መመለስ የምንችለው ነገር ምን የሚፈልጉ ከሆነ በኢሜይል መመለስ እንችላለን። ልክ እዛው ላይ አለ ዌብሳይቱ ላይ ሪኩዌስት የሚል አለ፣ ቡክ ሪኩዌስት የሚል አለ። እዛ ላይ ገብተው እንዲፈልግ የነበረ ምን ማለቼ በዚህ ቀን ልምጣና የሚል ብሎ እዛ ላይ መጻፍ ይችላሉ። አፕም አለን። እዛው አፕ ላይም ከፈለጉ ሞባይል ላይ አፑን ይጭናሉ። ከዛ በኋላ እዛ ላይ ፈለጉት ጥያቄ ይጠይቃሉ። ከዛ መምጣት የሚያስፈልጋቸው ነገር ካለ በዚህ ቀን ይሄን ያህል ታይም ስሎት እንይዘላቸዋለን ምናምን ብለን ከዛ እንደ ጊዜው ታይም ቡክ እናደርግላቸውና መምጣት ይችላሉ። በስልክ ደግሞ እንደዚሁ አንዳንድ ዌብሳይት መጠቀም የማይችሉ ሰዎች ካሉ ደግሞ በስልክም እንደዚሁ አድቫይዝ የሚፈልጉ ከሆነ በስልክም አድቫይዝ መስጠት እንችላለን። በላንድ ላይኑ ወይ ደግሞ በሞባይል ነምበሩ መደወል ይችላሉ ዌብሳይቱ ላይ ባለው ማለት ነው። በጣም አሪፍ። እንግዲህ በተጨማሪ ያው በተለይ በጣም ለኛ ማህበረሰብ በጣም አስፈላጊ ነው ብዬ አምናለሁ እና ኢምፖርታንትም ነው በጣም ይሄ አገልግሎት በጣም ያስፈልጋል ብዬ አስባለሁ እና ምናልባት በስተመጨረሻ የሚያስተላልፉት እንደው መልእክት ካለ ምናልባት ይህንን ቪዲዮ ለሚመለከት ሰው ምን መልእክት አሉት? ይሄ ታክስን በተመለከተ ቅድም እንዳልከው የዩኬ ላይ እዚህ ሀገር ታክስ ላይ በጣም ጠንቃቆች ናቸው እና ታክስን ማጭበርበር ትልቅ ወንጀል ነው። ስለዚህ ግን ምንድነው የሚደረገው? አንዳንድኛ በተለይ አበሻ ኮሚኒቲ ሰልፍ ኢምፕሎይድ ሆነው የሚሰሩ ሰዎች አድቫንቴጃቸውንም አንዳንድ ጊዜ ባለማወቅ ያጣሉ። ለምሳሌ ሪፈንድ ማድረግ በአመት ውስጥ ለምሳሌ ማግኘት ያለብህ ታክስ ኦቨርፔይ አድርገህ ታክስ የሚመለስልህን ነገሮች ባለማወቅ የተነሳ የሚቀርበት ነገር አለ። ይሄን ሁሉ ማለት እንደው ማጭበርበርን ብቻ ሳይሆን ወደ አንተ የሚመጣውን ነገር የሚያስቀርበት ነገር አለ። ሌላው ደግሞ ምን ነገሮች ናቸው? ለምሳሌ ሰልፍ አሴስመንት ታክስ ላይ ሲሰራ የዚ ኤክስፔንስ የምሞላቸው ነገሮች ምንድን ናቸው፣ ተጠያቂ የሚያደርጉ ነገሮች ምንድን ናቸው የሚለውን ነገር ላይ ብዙ ካለማወቅ የተነሳ ብዙ ጊዜ ይሄን ያህል ነው ብለን እንከፍልና ከዛ በኋላ ወይ ታክስ ኦፊስ በኋላ ላይ ይሄ ብቻ አይደለም መክፈል ያለብህ ብሎ በኋላ ላይ ችግር ይመጣል ማለት። ስለዚህ ይህንን የእኛ ኮሚኒቲ ላይ ያለው ችግር ከቋንቋም ሊሆን ይችላል። ከቋንቋ የተነሳ ህጉንም ካለማወቅ የተነሳ ብዙ ጊዜ አንዳንድ ችግሮች ስለሚገቡ ይሄ ግን ራስ በሚፈልጉት ቋንቋ እንደ ቤተሰብ በደንብ ተነጋግረ የፈለግከውን ነገር እንትን ማድረግ ሶሉሽን ማግኘት ስለሚቻል የአበሻ ታክስ ኤንድ ሰፖርት ለኮሚኒታችን ትልቅ አሴት ነው ብለን እናምናለን እና የተለያዩ ምክሮች በተመለከተ ለምሳሌ የራስን ቢዝነስ ለምሳሌ ዩኬ ውስጥ ለመክፈት ብንፈልግ ምንድነው የምናደርገው፣ እንዴት ነው የምንነሳው፣ ከምን ተነስተን እንዴት እናደርጋለን የሚለውን ነገሮች ሁሉ እነሱን ሁሉ አድቫይስ እየሰጠን ኮሚኒቲያችንን ጥሩ ደረጃ ላይ ለማድረስ እቅዳለን ማለት ነው። እንግዲህ እንደ አበሻነቴ እጅግ ከልብ ኮርቻለሁ። በጣም ደስ ብሎኛል። በጣም ነው እጅግ አድርጌ የማመሰግነው። ለሰጡኝ መረጃ ሁሉ እጅግ ከልብ ምስጋናዬን ለማቅረብ እፈልጋለሁ። ምናልባት ነገ ከነገ ወዲያ ላይ አንዳንድ ጥያቄዎች እንኳን ቢኖርኝ መጥቼ ይሰጡልኛል መልስ ብዬ አስባለሁ። በደስታ መልካም። እግዚአብሔር ይመስገን። በጣም ነው የማመሰግነው። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን በተለይም በዩናይትድ ኪንግደም እንግሊዝ ሀገር ላይ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ይሄ ቪዲዮ እጅግ በጣም ስለሚያስፈልጋቸው ለአንድ ሰው ብትልኩለት ያ ሰው ተጠቃሚ ይሆናል ብዬ አስባለሁ። ዩኬ የማትደራደርባት አንዱ ትልቁ ታክስ ነው። ታክስ ላይ በተለያዩ ነገሮች ቋንቋ አላወቁም፣ በዚህ ወጥቶ ነው በዚህ ወርዶ ነው ቢባልም መስሚያቸው ጥጥ ነው። ስለዚህ የራሳችንን ኮሚኒቲ በተቻለ መጠን እንዲህ ያሉትን ደግሞ አጫጭር የሆኑ መረጃዎችን ወደ እናንተ እንድናቀርብላችሁ በተለይ ዩኬ ውስጥ ላሉ ሰዎች ይህንን ቪዲዮ ሼር እንድታደርጉ በታላቅ ትህትና ጠይቃለሁ። አብሬያቸው የነበርኩት ሀብታሙ ረታ ነበርኩኝ። በሌላ ቪዲዮ እስክንገናኝ ድረስ ሻሎም።